በጣም አሪፍ ጥያቄ ነው። ጥሩ ጥያቄ ነው። የሰው ልጅ ከፍታ ላይ በወጣ ቁጥር የራሱ የሆነ ስሜት አለው። ማንም ሰው የሆነ ስሜት አይሰማኝም ምንም ነገር ሳላስብ ነው የሚወጣው ማለት ውሸት ነው። በተለይ በአየር ወለድ ታሪክ ውስጥ ምን ጊዜም ልክ ፓራሹትን ለብሰ ወደ ፕሌን ውስጥ ስትገባ የሚሰማ ስሜት አለ። አንድ አየር ወለድ እንዲሆን የሚያደርገው ያንን ነገር ተቆጣጥሮ ያንን ጥሶ አየሩን መውጣት ሲችል ነው። እኔ የዘለልኩባቸው ፓራሹቶች ሁለት አይነት ፓራሹቶች ናቸው። አንደኛው ከዚህ ቀደም በፊት የገባ 98 ዓመተ ምህረት ለመጀመሪያ ጊዜ ስዘል ዲ6 የሚባል ፓራሹት ኦልሞስት 800 ሜትር ነው የምትዘለው። በሰዓት የሚሰራ የራሱ የሆነ ሲስተም አይነቶች ስላሉት ፓራሹት ማለት ነው። በሱ ነበር የዘለልኩት። የመጀመሪያ ጊዜ ስትዘል የሚሰማህና ቀጥሎ 2 3 እያልክ የሚሰሙ ስሜቶች የመጀመሪያ ጊዜ ስለሆነ ለመናገር ስለ ፓራሹት አላቅም። በፊልም ካልሆነ በስተቀር ፓራሹትን አይቼ ነክቼ አላቅም። መጀመሪያ የዘለልሽው ብቻሽን ነው? ያ እነዚህ ፓራሹቶች የግዳጅ ፓራሹቶች ናቸው። ታዝለው የሚዘለሉ የነፃ ዝላይ ፓራሹቶች ራሳቸውን ችለው አሉ። የሚወጡበት ሃይ ሌቭል ከፍታ አለ በጣም። ይሄኛው ግን 800 ሜትር ነው። ለብቻ ግዳጅ የምትፈጽምበት ነው። ራስ ወርደ ግዳጅ የምትፈጽምበት ከጠላት መሃል ይሆናል፣ ዳር ይሆናል። በተነጠበል ቦታ ላይ ፕሌኑ ይጥላል የተሰጠውን ግዳጅ። ምክንያቱም የአየር ወለድ ግዳጅ አስቸጋሪ ሁኔታዎችን እግረኛው ኮማንዶ ከዛ በኋላ መግባት በማይችልበት ቦታ ያንን ፓራሹት ተጠቅሞ ግዳጅ መፈጸም ነው። ስለዚህ እኔ ዘለልኩበት አንደኛው 696 እንዳልኩ ዲ6 ፓራሹት ነው። ከዛ በኋላ 2004 ላይ ጅቡቲ የፈረንሳይ ፓራሹት ጅቡቲ ላይ ይጥሉ ነበር። እሱ ደግሞ 696 ፓራሹት ይባላል። እነዚህ ፓራሹቶች የራሳቸው አይነት አላቸው። ስታቲክ ላይ ነው ከአውሮፕላን ኬብል ጋር ተያይዞ ነው የምትወጣው። ለግዳጅ ደግሞ ዝቅ ብለ ምክንያቱም በጠላት ወረዳ ከይታ ስውር ውጪ ሆኖ መብረር በሚችሉ እንደ ሄርኩለስ አውሮፕላን C139 በዛ ነው የሚዘለለው ማለት ነው። አንቶኖቭ ሌላ ነው በኋላ በር ነው የሚዘለለው። ይሄኛው ደግሞ ፓራሹት በጎን በር ነው የሚያስወጣው ማለት ነውና የየራሱ መሬት ላይ የሚሰማ ግጭት የተለያየ ነገር አለ። ዝላይ በጨመርክ ቁጥር ብዙ ነገር እያወክ ነው የምትሄደው። ለምሳሌ ቁጥር 1 ዝላይ ስትዘል ምኑንም አታቆም። ቅድም እንደነገርኩ መሬት ምን ይቀማ አታቅም። ፓራሹቱ ይከፈት አታቅም አይከፈት አታቅም። ራስ ጠቅለለ ነው የምዘለው። የዛኔ ይሄኛው ዲ6 ፓራሹትን ፓክ የምታረገው ስልጠና ተወስዳለ። አስጠቅላይ ዲፓርትመንት አለ። በጣም ሪስክ አለው። ቆሞ ያ አስተማሪ ያስጠቀልልሃል። ሪስኩን የምትወስደው ራስን ፈርመህ ትዘልበታለህ ማለት ነው። ባይከፈት ቋጠሮቹ በክር የሚቋጠራሉ ተወስዳለ ማለት ነው። ይሄኛው ፓራሹት ደግሞ አሰልጣኝ ነው የሚጠቀልልልህ የሚለያየው ጎን ማለት ነው። ልክ የመጀመሪያውን ዝላይ ስዘል ደስታ ነው። ፓራሹት መልበስ ራሱ ከዛ በኋላ የዘለሉት አሉ የምታያቸው ነገር አለ። ቪዲዮ ታያለህ እነሱንና መቼ ዘልዬ ነው የምትለው የመጀመሪያውን ዝላይ 2 3 እያልክ ስትሄድ ግን አክሲደንት አለ። የሆነ ሰው ተሰብሮ ታያለ። አልከፈት ብሎት ሲሰዋ ታያለ። እና እያንዳንዱ ነገር አየር ላይ ያለው ነገር ትቀምሰዋለህ። ስለዚህ ዝላይ በጨመርክ ቁጥር ይላል አየር ወለድ ጥርጣሬዎች ይጨምራሉ እንጂ አዲስ ወይም ደግሞ በጣም የቀለለ የምትተው ጉዳይ አይደለም።